ዛሬ በዓለማችን የሚያነጋግረውን እግር ኳስ የፈጠሩት እነሱ ናቸው። በዓለም ላይ ውዱንና ምርጡን የእንግሊዝ ፕሪሚየር ሊግን ውድድር የሚያካሂዱት እነዚሁ ህዝቦች ናቸው፣ እንግሊዞች። ነገር ግን ይህች ሀገር እግር ኳስን ብቻ አይደለም የገዛችው። በአንድ ወቅት ፀሐይ የማይጠልቅባት ሀገር ተብላ ትጠራ ነበር። ምክንያቱም በዓለም ላይ ካሉት ሀገራት 90 በመቶዎቹን በቅኝ ግዛት ወራና ተጽዕኖዋን አሳድራ ስለነበር ነው። ይሄ ብቻ አይደለም። በዓለም ላይ እጅግ ጨካኝና አደገኛ የሚባሉት የእግር ኳስ ሁከት አቀጣጣዮች ወይም ሁሊጋንስ መነሻቸው እዚሁ ነው። ከዓለም ገዥነት እስከ ፕሪሚየር ሊጉ ታላቅነት ስለ እንግሊዝ ማንም ሊነግራችሁ የማይፈልገውን እውነተኛ ሚስጥር ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግሊዞች በ19ኛው ክፍለ ዘመን እግር ኳስን በአዲስ መልክ ሕግ አውጥተው ሲፈጥሩት መጀመሪያ ላይ ጨዋታው እንደ ጦርነት ነበር። ሙሉ መንደሩ እርስ በርስ እየተደባደበ ነበር የሚጫወተው። ይህ የኃይል ጨዋታ በኋላም ላይ ሁሊጋኒዝም የተባለ አስፈሪ ባህል ወለደ። የእንግሊዝ ክለብ ደጋፊዎች በሄዱበት ሀገር ሁሉ ከተማ ማውደም፣ ሰዎችን መደብደብና ስቴዲየም ማቃጠል ስራቸው ነበር። ሁኔታው የከፋ ከመሆኑ የተነሳ በ1980ዎቹ የእንግሊዝ ክለቦች ከአውሮፓ ውድድሮች ሙሉ በሙሉ ታግደው ነበር። ዛሬ ግን ያንን አስፈሪ ታሪክ የቀየረው በዓመት በቢሊዮን የሚቆጠር ዶላር የሚያንቀሳቅሰውን የዓለማችን ቁጥር 1 የእንግሊዝ ፕሪሚየር ሊግን ፈጠሩ። በዓለም ላይ ያሉ ምርጥ ተጫዋቾች በሙሉ የሚሰበሰቡት በዚህ በአንድ ሊግ ውስጥ ነው። በአንድ ወቅት መላው ዓለም በእንግሊዝ እጅ ነበር። በታሪክ ላይ የብሪታንያ ኤምፓየር በዓለም ላይ ከተፈጠሩት ግዙፍ ስርወ መንግስታት ቀዳሚው ነው። በብሪታንያ ላይ ፀሐይ በፍጹም አትጠልቅም ይባል ነበር። ይህ ተረት አይደለም፣ ሳይንሳዊ እውነታ ነው። እንግሊዝ በዓለም ዙሪያ በየሀገራቱ መሬት ስለነበራት በአንደኛው ግዛቷ ላይ ፀሐይ ስትጠልቅ፣ በሌላኛው ግዛቷ ላይ ደግሞ እንደገና ትወጣ ነበር። መላውን ዓለም በቁጥጥሯ ስር አድርገውም ነበር። ዛሬ ያ ሁሉ ወረራ ቢያበቃም እንግሊዝ ያካበተችው እጅግ ግዙፍ ሀብት ለንደንን የዓለማችን የገንዘብና የባንክ ዋና ከተማ አድርጓታል። በእንግሊዝ ውስጥ ሌላው ሊታመን የማይችለው ነገር የንጉሳውያኑ ሕይወትና እጅግ አስገራሚ የሆኑ ሕጎቻቸው ናቸው። አስቡት፣ በእንግሊዝ ሀገር ውስጥ ባሉ ክፍት ወንዞች ላይ የሚዋኙትን ስዋን የተባሉ ነጫጭ ወፎች በሙሉ በሕግ የንጉሱ የግል ንብረቶች ናቸው። አንድ ሰው እነዚህን ወፎች ቢጎዳ ወይም ቢገድል በቀጥታ በንጉሱ ላይ እንደተፈጸመ ወንጀል ተቆጥሮ ከባድ ቅጣት ይጠብቀዋል። ይሄ ብቻ አይደለም። የንጉሳዊ ቤተሰብ ወራሾች ለምሳሌ ንጉሱና ልዑሉ በአንድ አውሮፕላን አብረው እንዳይጓዙ በሕግ ተከልክለዋል። ለምን መሰላችሁ? አደጋ ቢደርስና አውሮፕላኑ ቢከሰከስ የሀገሪቱ የንጉሳውያን የደም ሐረግ ጨርሶ እንዳይጠፋ ለመከላከል ነው። እንግሊዝ በፊልሞች ላይ ሁልጊዜ በቅንጦት የምትታይ ውብ ሀገር ነች። ነገር ግን የአየር ንብረቷ ሰዎቹን እስከ ማሳበር ይደርሳል። በለንደን ከተማ ውስጥ ፀሐይን ማየት ትልቅ ዕድል ነው። በዓመት ውስጥ አብዛኛው ቀናት በጭጋግ በደመናና በዝናብ የተሸፈኑ ናቸው። ይህ የማያቋርጥ ደመናማ አየር በአካባቢው ሕዝብ ላይ የወቅት ለውጥ የሚያመጣው መረበሽ እንዲከሰት ያደርጋል። ይህም የሰዎችን ስሜትና የዕለት ተዕለት እንቅስቃሴ በእጅጉ ይጎዳል። ለዚህ ነው እንግሊዞች ያንን ጭጋጋማና ጭንቀት የበዛበትን አየር ለመርሳት ቅዳሜና እሁድ ወደ ስቴዲየም የሚሮጡት። ይህ አሰልቺ አየር ነው ፕሪሚየር ሊጉን በዓለም ላይ እጅግ ስሜታዊና አስደሳች ሊግ ያደረገው። እንግሊዝ ማለት ይህች ነች፣ እግር ኳስን የፈጠረች ዓለምን የገዛችና ዛሬም በፕሪሚየር ሊጓ ዓለምን በቁጥጥሯ ስር ያደረገች አስገራሚ ሀገር።